ይሰማችኋል። ያማም እንዴ ሷኮ ይወለ 9 ወር ወይም ደግሞ እንደዚህ በነገራችን ላይ እንደው አሁን እኔ እንጃ እኔ እንደዚህ አብርሃም ጨክነ ምናምን ይሄን ሁሉ ወራቶች ከጎና ሳትሆን ምናምን ነገር በእንደዚህ አይነት ቻሌንጅ እና ስቃይ ውስጥ እያለፈች ዝም ትላለህ ብዬ አላምንም። ግን ፈረንጆ ያለው ሐሳብ እንዳለ ሆኖ እኛ ወንዶች በትልቁ የምናስፈልግበት ፓርት ይሄ ፓርት ነው። እኛ ወንዶች እንደው ብንችል ባልነታችንን የምናሳይበት እንክብካቤያችንን የምናሳይበት ቦታ ቢኖር የሴቶቹ የእርግዝና ወቅት ላይ ነው እና በዛ ወቅት ላይ ምናምን ማስመሰል የለም። እንዴት ብዬ ልንገር፣ በቃ በየሰዓቱ ከጎኗ መሆን አለብህ። የተባልከውን ሁሉ ማድረግ አለብህ። አማርኛ ያለችው ማምጣት አለብህ። በእንደዚህ አይነት ሲቹዌሽን ውስጥ ሁኔታ ውስጥ ሆነ ያው ማለት ሁሉ ነገር አልጋ በአልጋ ይሆናል አይደለም። የጠየቀችን ሁሉ ታመጣላታለህ፣ የጠየቀችን ሁሉ ትሆነላታለህ አይደለም። ስራ አለ፣ ህይወት አለ፣ የምትወጣበት የምትገባበት ቦታ አለ። ግን እሷ ጋር ባለህበት ሰዓት በሰጣት ጊዜ አብረሃት በምትቆይበት በእያንዳንዱ ታይም ወይም ደግሞ ሰዓታት ጊዜ ውስጥ ማድረግ ያለብህን ነገር ሁሉ አድርገህ ማለፉ